ነው። ኢየሱስ ክርስቶስ መፍጠሪያ ነው እንጂ ፈጣሪ አይደለም። በእሱ አማካኝነት ሰራበት ነው፣ ኢንስትሩመንት ነው አይደለ? እንደዛ ብለን የምታምነው ምን ማለት ነው? ኢየሱስ ክርስቶስም ባይሆን ራሱን ብቻውንም መፍጠር ይችላል። አሁን ግን በእሱ ፈጠረበት ነው። ዓላማው ምንድን ነው? ኢየሱስ ክርስቶስን ያስገባበት ዋና ምክንያት ብቸኛ አምላክ ስለነበር ነው። ሌላ ተመሳሳይ ነገር ስለሌለ ነው። ኦኬ በቃ ሀሳብ እንድረዳው ነው። በቃ ችግር የለም። ስለዚህ ፍጡራንን ሲፈጥር በዚህ መንገድ ማዋቀር ስለፈለገ ነው አምላክ። በቃ ችግር የለም። ኢየሱስ ፍጡር እንደሆነ ካመንክ አንተ ከዩኒታሪያን ነው የምትመደበው ማለት ነው። ቢኒታሪያን ውስጥ ነው። ምክንያቱም ቢኒታሪያን የሚባሉ አሉ። አንድ አምላክ አብ ነው ይሉና ከዛ በኋላ ወልድ ደግሞ ፈጣሪም ፍጡርም አይደለም በቃ አናውቅም ሚስጥር ነው ብሎ የሚሉ አሉ። እነሱ ናዝራውያን ይባላሉ። እነሱ ምን ይባላሉ? ዩኒታሪያን ናቸው። ኦዲሰስ ደግሞ ዩኒታሪያን ሆኖ ጅማሬ ያለው ፍጡር ነው የምልህ። ከነሱ ጋር አብሽር ችግር የለውም። ደስ ነው ያለኝ እንደዛ ስላልክ ማለት ነው። ምክንያቱም አሁን ብዙ ጥይት አናባክንም ማለት ነው። ለአንተ ብዙ የሚያግባባን ነገሮች አሉ ማለት ነው። ስለዚህ እስቲ አትጥፋ። ዞሮ ኢየሱስ ፍጡር ነው፣ የተፈጠረ ነው፣ በእግዚአብሔር የተፈጠረ ነው። ስልጣን ተሰጥቶት አንዳንድ ነገር የመስራት ችሎታ በቃ አትጥፋ፣ እዚህ ቤት አትጥፋ። አንዳንዴ ነዳጅ ምናምን ሲያስፈልገን ነዳጅ እኛ አንሰጥም። አንተ ራስህ ታወራለህ፣ እንድታወራ እናደርጋለን ማለት ነው። ኢየሱስ ፍጡር ነው አይደለም የሚለውን ነገር አንተ ስትል ከራሳችሁ እርስ በርሳችሁ እና ቤተኛ ሁን ደንበኛ ሁን ቁጭ በል እዚህ ጋር ማለት ነው። እሺ የምትለው ነገር አለ ማሜ? ግን ከዚህ እኮ ማወቅ ያለብን ነገር ይኖራል። ኦኬ ኡስታዝ፣ አይ ምንም የሚለው ነገር ለኔ ግን መጀመሪያ እኮ ፕሮቴስታንት ነኝ ነበር ያለኝ። እኔም ራሱ ግራ ገብቶኝ ነበር። አይ ፕሮቴስታንት አይደለም፣ ከፕሮቴስታንት የወጡ ከጆቫይትነስ ጋር ይመሳሰላሉ እንጂ ከጆቫይትነስ ጋር አይመሳሰሉም። አዋልኩ አዎ ስማ የ66ቱ ተከታይ ነኝ ምናምን ስትለኝ አዎ እኛም አስማ ሁሉም እኮ ፕሮቴስታንት ኦኒዚሰስ ጆቫይትነስ ምናምን የምትላቸው እኮ 66 ነው የሚከተሉት። ወንጌላውያንም ናቸው እነሱ ወንጌል ስለሚቀበሉ ማለት ነው። ግን ከጆቫይትነስ የሚለዩበትን ነገር አሁን አወቅኩኝ ማለት ነው። እነዚህ አሁን ጆቫይትነሶች አይደሉም። ጆቫይትነሶች የመላእክት አለቃ ሚካኤል ነው ይላሉ ኢየሱስ ክርስቶስን። አንተ ሚካኤል ነው ብለህ አትልም አይደለ አሌክሶ? የመላእክት አለቃ ሚካኤል ነው ብለህ ታምናለህ? ኢየሱስ ከድንግል ማርያም ከመወለዱ በፊት የመላእክት አለቃ ሚካኤል ነው ብለህ ታምናለህ? ታምናለህ ኢየሱስን? ኢየሱስ ሚካኤል ነው። ማመን አለማመን ሳይሆን ኢየሱስ የመጀመሪያው መንፈሳዊ ፍጡር ነው እኮ። የመላእክት አለቃ ሚካኤል ነው ወይ ነው ያልኩት? አለቃ ያስባለው ለምንድን ነው? ሲኒዮሪቲ ስላለው እኮ ነው። ሌላም ታምር የለውም። ኦኬ ሚካኤል ነው ወይ ነው ጥያቄው? ጥያቄውን ቀጥታ ለምን አትመልስም? ሚካኤል ነው ወይ መላእክት አለቃ ሚካኤል ነው ወይስ አይደለም? ለመጣልህ ነው። የመላእክት አለቃ ሚካኤል እንደሆነ ይታወቃል አይደለም? የመላእክት አለቃ ሚካኤል እንደሆነ ይታወቃል። ለምንድን ነው ሚካኤል የመላእክት አለቃ የሆነ ብዬ ብጠይቅ ግን አንተ ራስህ መልስ የለህም አለኝ። መልስ ለምንድን ነው የሆነው? የመላእክት አለቆች የሆኑ እሱ ብቻ አይደለም ሚካኤል ብቻ አይደለም። ሚካኤል አንዱ ነው። አለቃ ሚካኤል የሆነው ለምንድን ነው? አለቃ አርክ የሆኑት የመላእክት አለቆች ሚካኤል ብቻ አይደለም። አየህ ለኔ ብትጠይቀኝ በእስላምም አለ የመላእክት አለቆች አሉ። ያላህ ምርጫ ነው እሱ። የመላእክቶችን የተለያየ ሃይራርኪ ያላቸው ደረጃ አላቸው። ለነዛ ደረጃቸው ደግሞ አለቆች አሏቸው። ሚካኤል፣ ገብርኤል፣ ፋኑኤል፣ ሩፋኤል የሁሉም አለቃ ደግሞ አለ ማለት ነው። የሁሉም ደግሞ አለቃ እንደዛ አይልም እንደዛ ባይብለ አሁን የጠየቀውን ጥያቄ መልስና የጠየቀውን ጥያቄ መልስና ከዛ ወደዛ እንሄዳለን። የመላእክት ስብስብ አለ። የመላእክት ስብስብ አይደለም መጀመሪያ መልስ። የመላእክት አለቃ ሚካኤል ነው የሚለው ኢየሱስ ክርስቶስ ነው ብለህ ታምናለህ ወይስ አታምነው ነው ጥያቄው እኮ። ምን አሁን አንተ ምን ለማግኘት ነው ከዚህ የምትጠይቀኝ? ኖ አይ ጠየቅኩ፣ መልስ ካለ እኔ የመላእክት አለቃ ሚካኤል ነው ብዬ እኮ አምናለሁ። ታዲያ እንደዛ አትልም እንዴ? ምን አስፈራ እኮ? እኔም እኮ እንደዛ እኮ ነው ያልኩህ እኮ ዙሪያውን ትሄዳለህ። የመላእክት አለቃ ሚካኤል ነው ብለህ ታምናለህ ወይ ስለ አዋር አምናለሁ። ስለዚህ እንደዛ ካመንክ የጆቫይትነሶች አስተምሮት አሉ። ዋው ማስረጃ አለ። 10 አለቆች ቢኖሩ ለምሳሌ የአስሩ የበላይ የለም እንደዛ የለም ባይብል። እስቲ አምጣ። ታዲያ የመላእክት አለቃ ለምን ሆነ ሚካኤል? እሱ ብቻ አይደለማ። ገብርኤልም የመላእክት አለቃ ነው። ሚካኤልም የመላእክት አለቃ ነው። ሚካኤል የገብርኤል አለቃ ነው። የሚገርም ነገር ማስረጃ አምጣ እስቲ። የመላእክት አለቃ መጽሐፍ ቅዱስ ይላል። አምጣ። እሱማ ሚካኤል መልአክ እኮ ነው። የጠየቁ ጥያቄ የገብርኤል አለቃ ሚካኤል መሆኑ ማስረጃ አምጣ። ማስረጃ አምጣ ነው ያልኩህ። እሺ ተረጋጋ እስቲ። ቢያንስ መንፈሳዊ ሰው አንተ ነህ ያልተረጋጋው። እባክህ ራስህን ያልተረጋጋው። ትልቅ ሰው ነህ ያልተረጋጋው አንተ።
ጥያቄ ስትጠየቅ ትፈራለህ። የምትፈራው ምንድነው? ማንነትን ደብቀህ ስለመጣ ካልፈራ ፍራቻ አያስፈልግም። ኦኬ፣ አትደራረብ። ስታወራ የተጠየቀው ጥያቄ ገብርኤል የተጠየቀው ጥያቄ እንደ ሕፃን ልጅ አትደራረብ። አደራጅተህ እንደምትጠይቀኝ አታርጋት። ይኸውልህ ሕፃን ልጅ እንደ ሕፃን ልጅ አትደራረብ። ስታወራ መሰረታዊ ችግር ነው። ታውቃለህ፣ መደራረብ። አሁን እኮ ወደ ተፈግር በእናትህ ጀመርክ። እኔ አትደራረብ እንዴ? ያማል እንዴ? ጤነኛ አትደራረብ ማለት ምን ማለት ነው? አስረዳኝ። ሳወራ የሰው አፍ ውስጥ አትግባ። በምላስ ያለውን አትጨርስ። መጀመሪያ የሚካኤል ማን ነው? ሚካኤል የገብርኤል አለቃ ነው የሚል ማስረጃ አምጣ። ያው ጥያቄ ጠይቄያለሁ። እስቲ አምጣ። ሚቱን አንሳ። ሚት አድርገኝ ነበረ። እሺ እኔ አይደለም ሚት ያደረኩ፣ ግን ሚት የተደረከው ዝም ብለህ ስለምትደራረብ ነው። እንደ ሕፃን እንዳይሆን በስነ ስርዓት እንደ ትልቅ ሰው እንደበሰለ ሰው ምራቅ እንደዋጠ ሰው እንድታወራ ነው፣ እንድታዳምጥ ማለት ነው። እስቲ ልቤ ስንት ነው? እኔ አልበልጥም በድሜ። አሁን ፐርሰናሊ በለጥክም አልበለጥክም እንደ ሕፃን ስለሚያደርግህ እኮ ነው ትልቅ ሰው ሆነ። ስለዚህ አሁን ምንድነው የሚያደርገው? ስለዚህ አሁን ወደ ፖይንቱ ሂዳ። ፐርሰናሊ አትሂድ። የገብርኤል አለቃ ሚካኤል ነው የሚል ማስረጃ አምጣ። ላስወርድ ነው። እንደ ሕፃን ነው የሚያደርግህ። ላስወርድ ነው። ካልሆነ ወርደህ ስለዚህ ሚካኤል መላእክት የሆነበትን ምስጢር አምጣና ሚካኤል የገብርኤል አለቃ ነው የሚል ማስረጃ አምጣ። እሱ ነው የፈለጉት። በጣም ጥሩ። ሚካኤል የመላእክት አለቃ የሆነበትን ምስጢር አንተም አምጣ። አንተ ትነግረኛለህ። የጠየቅኩት ጥያቄ መልስ። የመጀመሪያው መልስና ስለዚህ በስነ ስርዓት እናውራ። አንተ ወንጀል መርማሪ ነፃ የመጀመሪያው መልስ። ቆይ ነፃ መልስ። የመጀመሪያው የጠየቅኩህ መልስ። የመጀመሪያው መልስ። ወደ ጭቅጭቅ አታምራው። በሰላም እናውራ እኮ መልስ። መጀመሪያው መልስና ከዛ በኋላ ወደ ቀጣዩ መልስ ምናምን አይደለም። እየተግባባን ነው። መልስ። የገብርኤል አለቃ ሚካኤል ነው ያልክበትን ጥቅስ አምጣ። አንተም ጊዜ ይኖረን፣ የኔም ጊዜ ይኖረኝ። እኔም ላክብርህ፣ አንተም አክብረኝ። ተደማምጠን እናውራ። ጥቅስ አምጣ። ተደማምጠን እናውራ። አሁን የሆነ ጠይቄያለሁ፣ መልስ ስጥ እኮ በቃ አሁን ምንድነው? እኔ አሁን አንተ ነህ ወደ ፐርሰናል ያልከውን ለመመለስ ጥቅስ አምጣ። ሌላ ነገር አታውራ። ሰላማዊ ውይይት ነው። አሪፍ ውይይት ነው። ሂድና ታች ሆነ ታብታብ አድርግ። የምትገባው የሚካኤል የገብርኤል አለቃ ነው የሚል ማስረጃ አለ ብለሃል። እሱን ለማምጣት ሲያቅትህ ፐርሰናል ሄድክ ማለት ነው። የምታስተካክል ከሆነ ትገባለህ። አስተካክል። የምታስተካክል ከሆነ ማለት ነው። ያወረድኩ አውቄ ነው። እኔ ደግሞ ያወረድኩ ቅድም ሚዩትን ያላደረግኩ አንዳንድ ትገባለህ። ኦኬ። እኔ ማን እንዳደረገው አላውቅም። እኔ ነኝ ያደረኩት። ዝም ብሎ ሲረብሽ እስኪ ያለንታ ትልቅ ሰው ነው ያስታውቃል። ድምፁ ግን እንደ ሕፃን ነው የሚያደርገው። ናግባ ካይዱ ራሱ ግራ ይገባል። አይ ጥያቄ አይወድም። በጣም ጥያቄ ይፈራሉ እንደዚህ አይነት ሰዎች። ለምን? ማንነታቸውን ደብቀዋል። ጆ ዋይትነስ ነው በነገራችን ላይ የጆ ዋይትነስ አስተምሮት ነው ያለው ሙሉ ለሙሉ። ግን ጆ ዋይትነስ ነው እንዲባል አልፈለገም። ኦኬ፣ አትችልም። የለህም እኮ ማስረጃ የለህም። ለማንኛውም ለህዝቡ ምን እናደርገው? ምንድነው ትንቢተ ዳንኤል ምዕራፍ 10 ላይ አንድ የሚናገረው ቁም ነገር አለ። ከመላእክት ከአለቆቹም አንዱ ነው የሚለው ቁጥር 13 ላይ ከዋነኞቹ አለቆች አንዱ ሚካኤል መጣ አለ። ሚካኤል ከዋነኞቹ አለቆች አንዱ ነው እንጂ ሚካኤል ብቻ ነው የመላእክት አለቃ የሚል ነገር የለው። ከዋነኞቹ አለቆች አንዱ ነው የሚለው ጥቅሱ ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ። ስለዚህ የመላእክት አለቃ የሚባለው ሚካኤል ብቻ ነው የሚል ማስረጃ የለም። አሁን የተጠየቀው ጥያቄ ምንድነው? ሚካኤል የገብርኤልም አለቃ ነው የሚል ማስረጃ አንድ። ሁለተኛ ነገር ደግሞ ኢየሱስ የመላእክት አለቃ ሚካኤል ነው የሚል የመጽሐፍ ቅዱስ ማስረጃ ያመጣል። አያመጣም። 1000 ዓመት ብንሰጠው አያመጣም። ግቡና ሞግቱ፣ ኑና ሞግቱ። ማናችሁም ማለት ነው። አስገባቸው አንዳንድ የሚጽፉት የሱ ደጋፊዎች ከሆኑ ማለት ነው። እሺ ኢንሻአላህ። ጂማ የሚለው ልጅ ቅድም ኡስታዝን ካላወራው እያለ ነበር። እሺ ፒራፊስ ሞዴሬተር ስጠኝማ፣ ወይም ከታች ሞዴሬተሮች ተቆጣጣሪ የሚሳደቡት ፒራፊስ የሚለውን አስገቡት። ማነው? አንዳንድ ጻፈለን። አድሚናቶች አስገቡት ካገኛችሁ።
ፊራፊስ በነገራችን ላይ እንደዛ ነው። አሁን ተደራጅተው እምነታቸውን ፕሮሞት ለማድረግ ነው አንተ ጋር የሚመጡት እኛ ጋር የሚመጡት ሙስሊሞች። ምክንያቱም ክርስቲያኖች ቤት ውስጥ ያው የሥላሴ አማንያኖች ናቸው፣ አይግባቡም። እዚህ ኖረው ከነሱ ጋር ቢወያዩ ደስ ነው የሚለን። ግን ተገልብጠ ጥያቄ ስጠይቃቸው አይወዱም። ለምሳሌ እምነቲዝም መስራች ነኝ የሚለው ሰውዬ ደህና ተመችቶት ነበረ እና ባለፈው ጥያቄ ስንጠይቀው ስለ መጽሐፍ ቅዱስ መበረስ በቃ ተናደደ። ስቤ ያለው ፊራፊስ ኦኬ። ጤና ይስጥልኝ። ጤና ይስጥልኝ። ጥያቄ መጠየቅ እችላለሁ? ትችላለህ። ምንድን ነህ? ክርስቲያን ነህ? አዎ ክርስቲያን ነኝ። ምን ክርስቲያን ነው? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ጆሆቫ ዊትነስ? ሁሉም ነኝ። የትኛውን ክርስቲያን ነህ? መጽሐፍ ቅዱስ ነው እንግዲህ የምቀበለው። አይ እንደዛ አቋም ይኑራ። አያችሁ ለመደበቅ ነው። አሁን የትኛውን ነው ለማለት አሁን ማንነትን ማወቅ አለብን ማለት ነው። እንደዚህ ችግር የለውም። እኔ ጥያቄ ስለሆነ ችግር የለውም ብዬ እኮ ነው እኮ። ምንድነህ? ክርስቲያን ነኝ ብያለሁ እኮ። ምን ክርስቲያን? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ጆሆቫ ዊትነስ? እኔ እንደሱ አልልም። ያው ክርስቲያን ነኝ እኮ። የትኛው ነው? ኦኬ። በስላሴ ታምናለህ? አይ እኔ ክርስቲያን ነኝ ብዬ ነው የማምነው እኮ። በስላሴ ታምናለህ ወይ? በስላሴ የሚያምኑ ክርስቲያኖች አሉ። በስላሴ ታምናለህ ወይ? እንደሱ አላውቀውም እኔ። ኦኬ። ኢየሱስ የአምላክ ልጅ ነው ብለህ ታምናለህ? ኢየሱስ አምላክ ነው ብለህ ታምናለህ ወይ? ኢየሱስ አምላክ ነው? ለምን ጥያቄ ልጠይቅ ነበር እኮ ያልኩትኝ እኮ። ማንነትን እኮ ማወቅ አለብን። ጥያቄ ለመመለስ እኮ እንድንግባባ። ዋይ ይባላለሁ። ማንነቴማ ዋይ ይባላለሁ። ዋይ ይባላለሁ። ዋይማ ብቻ ማንነት አይሆንም። ውረድና ታች ታብታብ አድርግ። እንዲህ አይነት ክህደት ራሳችሁን እየደበቃችሁ የምትመጡ ሰዎች አንቀበልም። ሂድ። ስለዚህ ማንነታችሁ መናገር አለባችሁ። ባክግራውንዳችሁን፣ ቤተ እምነታችሁ ለምን ታፍራላችሁ? እዚህ ስትመጡ እኛ ክርስቲያን ብቻ ነን ይላሉ አውቆ። ኦርቶዶክስ ነህ፣ ካቶሊክ ነህ፣ ፕሮቴስታንት ነህ፣ ጆሆቫ ዊትነስ ነህ? የትኛውን ነህ? ምን አስደበቃችሁ? በሃይማኖታችሁ ለምን ታፍራላችሁ? ጥያቄ አንጠይቃችሁም፣ ግን ማንነታችሁን አውቀን ምናልባት ተመሳሳይ ነገር አርጊውመንት ከሆነ አይም በእናንተ እኮ እንደዚህ ያለ እንዳትባሉ ነው። አሁን ጥያቄ እንጠይቃለን። ጥያቄው ችግር የለውም፣ በራሱ ችግር አልነበረውም። እስቲ ጂሚ ግባ። ሰላም ጂሚ፣ እንዴት ነህ? እንዴት ነህ? ደህና ናችሁ? ሰላም ነን አለን፣ አልሐምዱሊላህ እግዚአብሔር ይመስገን። እኔ ታናሽ ልጅ ነኝ፣ ግን በቃ የቻልኩትን እመልሳለሁ። የኦርቶዶክስ እምነት ተከታይ ነኝ። ወንደርፉል። በጣም ነው የምናመሰግነው፣ የምናከብርህ፣ የምናመሰግነው። ኦርቶዶክስ ነኝ ስላልክ ብቻ ደስ ብሎናል። በቃ ማንነትን አይደንቲቲ አድርገህ ማለት ነው። አሁን ከፈለግ ጥያቄ ጠይቅ። አንድ ጊዜ ልናገር። አሁን ዲቤታችን ምንድነው? ቱ ኤክስፕሌን ኢየሱስን እና አላህ ነው አይደል? ማን ነው ፈጣሪ? የዲቤቱ አይደለም አይመስለኝም። እንደዛ ነበረ መሐመድ ስትነጋገሩ ነበር። በኋላ ላይ ነው እንደዛ አይነት ነገር የለም። ሲጀምር ዲቤት የለም። ከናካት ጥያቄና መልስ ነው ያደረግነው። ምንም አይነት እንደዚህ ነው ተነስቶ። እሺ መሐመድ ተረጋጋና መጀመሪያ ኢየሱስና አላህ የሚለው ማለቱ እኔ ጥያቄ ጠይቃለሁ። ጂሚ አንዴ ያደመጥከኝ ነው። ሲጀመር እኛ እንደዛ ብለን ንጽጽር አልገባንም። አሁን ያልገባ ጥያቄ ካለ ኡስታዝን ጠይቅ። መጠየቅ ከፈለክ ደግሞ ይጠይቅህ እንጂ እኛ ኢየሱስና አላህ ብለን አላወዳደርንም፣ አልተነጋገርንም ከናካቴው። እሺ ጥያቄ ልጠይቅህ። ለማን ነው? ለመሐመድ ነው? ለአንተ ነው ጥያቄ የምጠይቅህ ወይስ ጠይቅ? ችግር የለም ለሁለታችንም ጠይቅ። ጥያቄ ካለ መጠየቅ ትችላለህ። አላህ ቃል ያወጣል አያወጣም? አላህ ቃል አለው፣ ቃል ያወጣል። አዎ ከከላሙ ሲፈስ ከላም አለው። ኦኬ እሺ አላህ ልብ አለው የለውም? ልብ ስትል ምን ማለት ነው? ልብ ስትል ምን ማለት ነው? ተርጉሞ ልብ ማለት ምንድነው? የሚያስብ ለእስትንፋስ የሚጠቅም ምንድነው? ልብ ነው አይደል? በአይደንቲካሉ ስናይ አይ እንደዛ አልተገለጸም። በእኛ በቁርአን በሐዲስ ላይ ተገለጸው አላህ ተብሎ አልተገለጸም። አላህ እስትንፋስ አለው የለውም? እስትንፋስ ማለት ህያውነት ማለት ነው። እስትንፋስ ያሰንፍሳል አላህ? አዎ ህያውነት ማለት እኮ ነው እስትንፋስ። ህያውነት አለው፣ ግን እስትንፋስ የምትለው ነገር አልተገለጸም በቁርአን ላይ። እኛ እንደዛ ብለን አናምንም። እሺ አላህ ግን ስንት ነው? አንዱ ነው ፈጣሪ። አዎ አንድ ነው፣ አላህ አንድ ነው። ኦኬ እሺ አላህ ሶስት መሆን ይችላል አይችልም? ሶስት መሆን ይችላል። መሆን የሚባል ባህሪ የለውም እሱ። ኦኬ መሆን የሚባል ባህሪ የለውም። አምላክ ነው። አምላክ አይችልም እንዴ ሶስት መሆን? ቆይ መሆን የሚባለው ነገር የፍጡር ባህሪ ነው።
መሆንና ማስሆን ይለያያል። እሺ አላህ ሶስት መሆን ይችላል አይችልም? ፎልስ ዳይኮቶሚ ይባላል። ፎልስ ዳይኮቶሚ ታውቃለህ? ነው it's not false dichotomy explain it አይደለም። አላህ ሰው መሆን ይችላል አይችልም? እንደዚህ አይነት ጥያቄው ራሱ ችግር አለ። ፎልስ ዳይኮቶሚ ነው ማለት አይደለም። አላህ ሰው መሆን ይችላል አይችልም?